አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። ለምታበረታችሁ ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት አረበኛን ትርጉም በአማርኛ ማለት ነው እያነበባችሁ እሺ፣ የጻፍኩትን ነው ማለት ነው። አላበዛባችሁም። ትንሽ ትንሽ ነው የምሰራው ማለት ነው። ምክንያቱም እንዲያዛችሁ የምትችሉት ቋንቋ የምትችሉት እለፉት፣ ችግር የለም ለእናንተ አያስፈልግም ማለት ነው። ቋንቋ የማይችሉት ግን ብዙ አሉ የሚደናገራቸው በቋንቋ ለመግባባት ብዙ መገፍተር የተለያየ የሚደርስባቸው በቋንቋ ለመግባባት ነው። እነዚህ ትዕግስት የሌላቸው የዚህ ሀገር ዜጎች ሴቶች አልገባቸው ሲሉ አዳዲስ የሚመጡ ልጆች ይገፈትሯቸዋል፣ በጥፊ ይመቷቸዋል፣ የተለያየ እና ይሄ ሁሉ በቋንቋ ለመግባባት ነው። አልረዳዳ ስለሚሉ ነው። ኦኬ። ስለዚህ ለእነሱ ይጠቅማቸዋል። የምታውቁት ከላስ ለእናንተ ያስፈልጋችሁ ማለት ነው። ለማያውቁት እንዲደርስ ግን ላይክ አድርጉላቸው ማለት ነው። እንዲሁም አንብቡ፣ በቃልም ስሙ ማለት ነው። ለምታነቡ ከላስ ንባቡን ብቻ ማንበብ ትችላላችሁ። እሺ፣ ሰምታችኋል። እና በቋንቋ ሁሉ አንድ አይደለም። ብዙ በቋንቋ የሚቸገሩ ልጆች አሉ። አብዛኞቹ ደግሞ ወዲያው የሚገባቸው አሉ። ከላስ ያኔ ዝም ብሎ የሚገባባል አይደል? እንደዛም አለ ማለት ነው። ብዙዎቹ ደግሞ የገባቸው እየመሰላቸው ይሳሳታሉ ማለት ነው። ስለዚህ መማር ይጠቅማል። እውቀት ለራሳችን ነው ማለት ነው። ስለዚህ ክፍል 3 ላይ ነው ዛሬ አረበኛ ቋንቋ አረበኛ ትርጉም በአማርኛ ማለት ነው ይላል ርዕሴ ማለት ነው። ከዛ ጥሪቅ ማለት መንገድ ነው። መንገድ ነው በአረበኛ ጥሪቅ ማለት መንገድ ነው። ኩርሲ ማለት ደግሞ ወንበር ነው። አዳዲስ ለሚመጡት ነው ያልኩት እኔ። ከነብል ማለት ደግሞ ሶፋ ነው። ብዙ ላረጃችሁት አይደለም። ኦኬ፣ ሰምታችኋል። ሽባክ ማለት ደግሞ መስኮት ነው። ሰክሪ ሽባክ ማለት ደግሞ አንድ ሰው መስኮቱን ዝጊ ሲልሽ በአረበኛ ማለት ነው። ለምሳሌ መስኮት ክፍት ነው ከሆነ መስኮቱን ዝጊው ካል ለማለት ሰክሪ ሽባክ ነው የሚልሽ ማለት ነው። እፍታይ ሽባክ ማለት ደግሞ መስኮቱን ክፈችው፣ አንድ ሰው መስኮቱን ክፈችው ለማለት የዛ ሀገር በአረበኛ ቋንቋ ምንድን ነው የሚሉት? እፍታይ ሽባክ ነው። እሺ። ሰታራ ማለት ደግሞ መጋረጃ ነው። ለምሳሌ አንድ ሰው ነዝሊ ሰታራ ምናምን ካለች ሰታራውን አውርጂው፣ ረክቢ ሰታራ ካለች ደግሞ ሰታራውን ተንበይ መጋረጃውን በቦታው መልሹ ማለት ነው። በድምጽ እየጨመርኩኝ ነው ያኔ የጻፍኩት፣ ግን ሰታራ ማለት መጋረጃ ነው ብቻ ነው ቃል በቃል ማለት ነው። ምክንያቱም እንዳላበዛባችሁ ብዬ ነው። እንደዚህ ረጃጅም ከጻፍኩኝ ይበዛባችኋል ብዬ ነው። እነዚህን ሰታራ ማለት መጋረጃውን አውርጅ ነው። እልዓብ ማለት መጫወቻ ነው። እልዓብ በአረበኛ ቋንቋ በአማርኛ ሲተረጎም መጫወቻ ነው ማለት ነው። ለምሳሌ እላቢ ዙራ ምናምን ካሏችሁ ልጆችን አጫውቺ ማለት ነው። በለድ ማለት ደግሞ ሀገር ነው። ሀገር ለምሳሌ እኛ ኢትዮጵያ ሀገር እንደምንለው እነሱ በለድ ማለት ሀገር ነው። መዲና ማለት ደግሞ ከተማ ነው። መዲና ማለት ለምሳሌ መዲና ራሱን የቻለ መዲና ለመዲና ምነወረ፣ ግን መዲና ማለት ደግሞ ከተማ ነው። ሰምታችኋል። እና ይግባችሁ ማለት ነው። አዳዲስ ለመጣችሁት ላይክ አድርጉ፣ ነባሮቹ ደግሞ ላይክ አድርጉ። አዳዲስ ለመጡት እንዲደርሳቸው ማለት ነው። አዳዲስ የሚመጡት ለሁሉም ነገር አዲስ ነው የሚሆኑት፣ ለስልክም ይሁን ለሚዲያም ይሁን ለሁሉም ነገር ማለት ነው። ልክ እኛ በፊት እንደነበር ነው ሁሉ ነገር አዲስ እንደነበረብን ለእነሱም ሁሉ ነገር አዲስ ነው። ለእኛ ቀላል የሆነው ነገር ለሁሉም ቀላል ነው ማለት አይደለም። ለእኛ ከባድ የሆነው ነገር ደግሞ ለሁሉም ሰው ከባድ ነው ማለት አይደለም። ኦኬ። በሳል ማለት ሽንኩርት ነው። በሳል ማለት ሽንኩርት ነው። ለምሳሌ አንድ ሰው ከሽሪ በሳል ካለሽ ሽንኩርቱን ላጭ ነው። ቀጣይ በሳል ካለች ደግሞ ሽንኩርት ክትፍልኝ ነው። ግን ያን ሁሉ እኔ አልጻፍኩትም፣ በቃሌ ነው እየነገርኳችሁ ያለሁት። ለምሳሌ ሽንኩርት ማለት በሳል ማለት ሽንኩርት ነው። በጣጥስ ማለት ድንች ነው። በጣጥስ ማለት ድንች ነው። ጽሁፍ አለው፣ ጽሁፍ ያለው አሁን ማነበው የቱ ጋር ነው? ቀይ ከለሩ ጋር ነው። ቀዩ ከለር ሶስተኛው መስመር ደርሻለሁ። ፍልፍል ማለት ደግሞ ቃሪያ ነው። ቃሪያ አሰን ለምታነቡ ጽሁፉ ይቀላችኋል ማለት ነው። ለይሙን ማለት ሎሚ ነው። ሎሚ እኔ እኮ እንትን ሰዎቹ የሚያቀናብሩበት ቪዲዮ አለቻ በቃላቸው ብለው መልሱን የሆነ ኪል እያደረጉ የሚያቀናብሩበት አለ። ያን እንዴት ነው ያ አፕሊኬሽን እንዴት ያለ ነው? ወይስ ግዴታ በካሜራ መሆን አለበት? ወይስ ስልካችን ላይ አፕሊኬሽን ማውረድ የምንችል ከሆነ አፕሊኬሽኑን የምታውቁ ጻፉልኝ
ኮሜንት ላይ ያስቀምጡልኝ። አፕሊኬሽኑን ስለማላውቃት ነው እንጂ አፕሊኬሽኑን ምክንያቱም አፕሊኬሽን ነው ከዚህ የተሻለ ጣራ አድርጎ ለማቅረብ የሚገብዘው አፕሊኬሽን ነው እና አፕሊኬሽኗን እኔ ስለማላውቃት ነው። ለምን ሊፕቶን ማለት ሻይ ነው። ቶም ማለት ነጭ ሽንኩርት ነው። ኩራዝ ማለት የነጭ ሽንኩርት ቅጠሉ አለ። የነጭ ሽንኩርት ቅጠሉ ኩራዝ ይባላል ማለት ነው።